ይሄ አሁን ያለነው ቃሊቲ ዓለም ባንክ አካባቢ ነው። በአጋጣሚ ሰፈሩ በጣም የሚመነጭ ውሃ ያለበት አካባቢ ነው። በጣም ነው ውሃ የሚመነጨው። ያው እንደምታዩት በዚህ በበጋው እንኳን እንደዚህ የሚመነጭ ውሃ አለበት። ያው በጣም ነው የሚመነጨው ውሃ። ስለዚህ የውሃ ታንከር ጉድጓድ ለመስራት በጣም አስቸጋሪ ነው። ስለዚህ መጠቀም ያለብን ዘዴ ምንድነው የሚለው ነገር አሳያችኋለሁ። እዚህ ጋር እንየውና ያው እዚህ ጋር እንደምታዩት መጀመሪያ ሽሮሩ ሲሰራ እንደዚህ ላስቲክ መጀመሪያ ከሽሮሩ በውጭኛው ፓርት ማለት ነው ሙሉ ዙሪያው በሱ ይለብሳል ማለት ነው። ዙሪያው ፕላስቲክ ውሃው በዛ ነው ቆመው። እቺን በውሃው እንደዛ ቆመ። መጨረሻ ላይ ያው ፕራይመሩ ቀብተን ፋይበሩ ሰርተን ያው እንደዚህ በአማራ ሁኔታ አልቋል ማለት ነው። ምንም ጠብታ ውሃ አይገባም አይወጣም ማለት ነው። ስለዚህ ስቴፕ የጠበቀ ስራ ሲሰራ እንደዚህ አስተማማኝ ስራ ይሰራል። አድራሻችን ጀሞ ሚካኤል አድማስ ዩኒቨርሲቲ ቢሮ ቁጥር 14 ስልክ 0911986847 ሱፐር ሻይን የውሃ ማጠራቀሚያ ጉድጓድ ውስጥ ወተር ሪዘርቫየር እንሰራለን ማለት ነው። እናመሰግናለን።